በዛሬው ትምህርታችን በህልማችሁ ጥርሳችሁ ሲወልቅ ስታዩ ትርጉሙ ምንድነው የሚለውን ነገር አብራርተን እናያለን። ይህንን ትርጉም በብዙ አይነት መንገድ ነግራችኋለሁ። አንደኛው መንጋጋችሁ ሲወልቅ ትርጉሙ ምንድነው? ሁለተኛ ከፊት ለፊት ያሉት ጥርሶች ሲወልቁ እሱስ ምንድነው ትርጉሙ? እንዲሁም ደግሞ ጥርሳችሁ ነጭ ሲሆን ወይም ሲቆሽሽ ምን አይነት ትርጉም ይዛል የሚለውን ደግሞ አብረን እናያለን። እሺ እግዚአብሔር የሚናገረን በሚገባን መንገድ ነው። ለምሳሌ እኛ አንድን እንስሳ ኮሙኒኬት ለማድረግ ወይም ለመግባባት እሱ በሚገባው ቋንቋ እንጂ እኛ በምናውቀው ቋንቋ አይደለም የምናወራው። ስለዚህ እሱ ምላሽ ሊሰጥበት የሚችለውን ቋንቋ ተጠቅመን ነው ያንን እንስሳ ለማዋራት የምንሞክረው። ስለዚህ እግዚአብሔር የሚናገረን እኛ በምንረዳውና በሚገባን ቋንቋ ነው። እሺ የመጀመሪያው መንጋጋችሁ ሲወልቅ ካያችሁ ይህ የኋለኛው ጥርስ ዊዝደም ቲዝ ይባላል። ዊዝደም ቲዝ ማለት ደግሞ የጥበብ ጥርስ ማለት ነው። ስለዚህ ይሄ የኋላኛው ጥርሳችሁ ሲወልቅ ካያችሁ በህይወታችሁ ላይ ጥበብ የጎደላችሁ ፓርት አለ ወይም ያለ ጥበብ ልታረጉት ያለ ነገር አለ ማለት ነው። ይሄ ነገር ከውሳኔያችሁ ጋር ሊገናኝ ይችላል። ለምሳሌ በሪሌሽንሺፓችሁ፣ በስራ ጉዳያችሁ፣ በመንፈሳዊ ነገራችሁ ልትወስኑ ያላችሁ ትክክለኛ ያልሆነ ውሳኔ አለ ማለት ነው። ስለዚህ እዚህ ጋር ይህንን ስታዩ ቆም ብላችሁ ማሰብ አለባችሁ። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። ስለዚህ የምትወስኑትን ውሳኔ በጥበብ እንጂ ጥበብ እንደሌለው ሰው ሊሆን አይገባም። እግዚአብሔርን ያስደስቷል ወይ፣ እግዚአብሔር በዚህ ሪሌሽንሺፕ ደስተኛ ነው ወይ የሚለውን ነገር አይታችሁ እንድትወስኑ ያስፈልጋል ማለት ነው። ሁለተኛ መንጋጋችሁ ምንን ያመለክታል ካላችሁኝ የጥንካሬ ምልክት ነው። ለምን ካላችሁኝ አጥንት የምትሰብሩት በመንጋጋችሁ ነው፣ በሌሎቹ ጥርሶች አይደለም። ሌሎቹ ጥርሶች አጥንትን የመስበር ጥንካሬ አይኖራቸውም። መንጋጋችሁ ሲወልቅ አይታችኋል ማለት በህይወታችሁ ላይ ኃይላችሁን ሊመታ ያለ ክፉ አለ ማለት ነው። የትኛውን ኃይልን ካላችሁኝ በህይወታችሁ ላይ ያለ ማንኛውንም ኃይል። ለምሳሌ አንዳንድ ሰዎች መንፈሳዊ ህይወታቸው ላይ ኃይለኞች ናቸው። አንዳንድ ሰዎች ደግሞ በስራ ህይወታቸው ላይ ኃይለኛ ናቸው። አንዳንድ ሰዎች ትዳራቸው ኃይላቸው ነው። ትጉ በሆናችሁበትና ኃያል በሆናችሁበት ጉዳያችሁ ላይ ፌል እንድታረጉ እንድትወድቁ የወጣባችሁ የጠላት ኃይል አለ ማለት ነው። እስቲ ከዚህ በፊት እንደዚህ አይነት ህልም አይታችሁ የምታውቁ ሰዎች ከዛ በኋላ የሆነባችሁን ነገር አስተውሉ። ምናልባትም የጸሎት ህይወታችሁ ተመትቶ መጸለይ ያቆማችኋል፣ ወይ ደግሞ የትዳር ህይወታችሁ ተበላሽቷል፣ ወይ ስራችሁ ፌል አድርጎባችኋል። አንዳንድ ሰው በእርግጥ በጥበብ ለመወሰን ነገሮችን ያስባል፣ ነገር ግን ህይወቱ ላይ ጥበብ የሚባል ነገር የለም። ስለዚህ ጥበብ በሌለው መንገድ ነገሮችን ይወስናል። መጽሐፍ ቅዱስ ደግሞ ሲናገር እንደዚህ ይላል፣ ከእናንተ መካከል ማንም ጥበብ ቢጎለው ሳይነቀፍ በልግስና የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ስለዚህ ጥበብን ከእግዚአብሔር ዘንድ አጥብቃችሁ ልትለምኑና ልትጸልዩ ያስፈልጋችኋል ማለት ነው። ሁለተኛ የፊት ለፊት ጥርሶቻችሁ ሲወልቁ ካያችሁ በህይወታችሁ ላይ ኮንፊደንሳችሁን ልታጡ ነው ማለት ነው። ለምን ስትሉኝ የፊት ለፊት ጥርሳቸው የወለቀ ሰዎች በኮንፊደንስ አይስቁም። የፊት ለፊት ጥርሳችሁ ሰዎች ቀድሞ የሚያዩት ጥርሳችሁ ነው። ስትስቁ ሊሆን ይችላል፣ ስትናገሩ ሊሆን ይችላል። ቀጥታ የሚታየው የፊት ለፊት ጥርሳችሁ ነው። የፊት ለፊት ጥርሳቸው የወለቀ ሰዎች አፋቸው ላይ እጃቸውን ጭነው ነው ወይም ይስቁት። ለምን ሲባል ኮንፊደንስ የላቸው። እኔ የፊት ለፊት ጥርሶቼ ውበት አልነበራቸውም፣ የተወለጋገዱ ነበሩ። ነገር ግን አሁን ይህንን ብሬስ ካረኩ በኋላ ጥርሶቼ ተስተካክለዋል። አሁን በኮንፊደንስ እስቃለሁ። ከዚህ በፊት በነበረኝ ህይወት ግን እጄን በአፌ አድርጌ ነበር ምስቀው። ለምን? ጥርሶቼ ደስ ስለማይሉኝ ማለት ነው። መንጋጋዬ ጋር ቢሆን የተወላገደው ምንም አይመስለኝም። ለምን? ሰዎች አያዩትም። ግን የፊት ለፊት ጥርሴ ስለሆነ ሰዎች ቀጥታ የሚያዩት ስለሆነ አፍራለሁ፣ ኮንፊደንስ አጣለሁ። የፊት ለፊት ጥርሳችሁ ሲወልቅ ኮንፊደንስ እንድታጡና እንድታፍሩ ሊያደርግ የሚፈልግ ጠላት በህይወታችሁ ላይ የመጣ ስለሆነ አጥብቃችሁ ልትቃወሙና ልትጸልዩ ያስፈልጋችኋል ማለት ነው። ሌላኛው ደግሞ የፊት ለፊት ጥርሳችሁ ሲወልቅ ትርጉሙ ምንድነው ካላችሁኝ የመናገር አቅማችሁን የሚመታ መንፈስ ነው። ሰሞኑን ከባለቤቴ ጋር ቁጭ ብለን አንድ ኦዲዮ እየሰማው ነበር። ሰውየው አይታይም፣ ድምፁ ነው የሚሰማው። እንደዚህ አልኳት፣ ይህ ሰው የፊት ለፊት ጥርሱ ወልቋል አልኳት። ምክንያቱም ድምፁ ያስታውቃል። የፊት ለፊት ጥርሳቸው የወለቀ ሰዎች ድምፃቸው ይኮላተፋል። ስለዚህ በትክክል ቃላቶቹን ማውጣት አይችሉም።
ስለዚህ የፊት ለፊት ጥርሳችሁ በህልማችሁ ሲወልቅ ካያችሁ የንግግር ችሎታችሁን ሊመታ ያለ ወይም ደግሞ ከሰው ጋር ተግባብታችሁ የሆነ ደረጃ ላይ እንዳትደርሱ ሊከለክላችሁ ያለ ጨለማ ነው ማለት ነው። በዚህ ጊዜ ምን ማድረግ አለብኝ ካላችሁኝ እግዚአብሔር ንግግራችሁን እንዲቆጣጠር እግዚአብሔር አንደበት እንዲሆናችሁ ልትጸልዩ ያስፈልጋችኋል። ሁለተኛ በጠቅላላው ጥርሳችሁ ሲወልቅ ስታዩ ይህ የሚያመለክተው ደስታችሁን ሊነጠቅ እንደሆነና ሐዘን በህይወታችሁ ላይ እየመጣ እንዳለ የሚያሳይ ነው። ለምን ከተባለ ሰዎች ሲደሰቱ ወይም ደግሞ ሐሴት ሲያደርጉ ወዲያው ምንድነው የሚያደርጉት? ይስቃሉ። ሳቅ የደስታ ምልክት ነው። ነገር ግን እነዚህ የምትስቁበት ጥርሶቻችሁ ከናንተ ላይ ከተራገፉ ደስታችሁን የሚነጥቅ ወይም ደግሞ በህይወታችሁ ላይ የሚመጣ ሐዘን አለ። ምናልባት በቤተሰባችሁ ላይ የሚሞት የቅርብ ሰው ይኖራል። ነገር ግን ይሄንን ነገር ማፍረስ ከቻላችሁ ብትጸልዩ መልካም ነው። ነገር ግን ጸልያችሁም ደግሞ ያ ነገር ላይቀየር ይችላል ከእግዚአብሔር ዘንድ የተቆረጠ ከሆነ። ስለዚህ ምንድነው ማድረግ ያለብኝ ካላችሁኝ ከፊታችሁ ለሚመጣው ነገር መዘጋጀትና ልባችሁን ሬዲ ማድረግ ያስፈልጋችኋል ማለት ነው። ጥርሳችሁ እጅግ በጣም ነጭ ሆኖ ካያችሁ ይህ ደግሞ በተቃራኒው እጅግ በጣም ደስተኛ የምትሆኑበትና ሐሴት የምታደርጉበት ነገር በህይወታችሁ ላይ እየመጣ ነው ማለት ነው። ምናልባት እንደዚህ አይነት ህልም ያያችሁ ሰዎች እጅግ በጣም በስብራት ውስጥ በሐዘን ውስጥ እያለፋችሁ የነበራችሁ ሰዎች ልትሆኑ ትችላላችሁ። ምናልባትም በትዳራችሁ ፌል አድርጋችሁ ልጆቻችሁ በማይሆን ህይወት ውስጥ ገብተውባችሁ ልባችሁ ተሰብሮ በሪሌሽንሺፕ ያዘናችሁ ሰዎች ልትሆኑ ትችላላችሁ። ስለዚህ ይህንን ህልም ስታዩ በህይወታችሁ ላይ የምትካሱበት ሐሴት የምታደርጉበትና ስብራታችሁ ከናንተ የሚነሳበት ጊዜ እንደደረሰ የሚያመለክት መልካም ህልም ነው ማለት ነው። ስለዚህ በዚህ ጊዜ በጣም ልትደሰቱና እግዚአብሔርን ልትባረኩ በህይወታችሁ ላይ ለሚመጣው ደስታ ደግሞ ራሳችሁን እንድታዘጋጁ አሳስባችኋለሁ። የዚህ ደግሞ ሌላ ትርጉሙ ምንድነው ካላችሁኝ እግዚአብሔር በህይወታችሁ ላይ የሰዎችን ትኩረት እንድትስቡ አቅም እየሰጣችሁ እንደሆነ የሚያመለክት ነው። ለምን ከተባለ ጥርሳቸው የሚያምር ሰዎች ሲስቁ ሰዎች ሁሉ ፎከስ ያደርጉባቸዋል እና ውበትን ደግሞ ይሰጣቸዋል። ስለዚህ የሰዎች ትኩረት ወደ እናንተ እንደሚሳብ ያመለክታል። በዚህ ጊዜ ምንድነው ማድረግ ያለብኝ ካላችሁ በህይወታችሁ ላይ ያሉ አቅሞችን፣ ችሎታዎችን እግዚአብሔር የሰጣችሁን ጸጋ ማነቃቃትና እነዛን ነገሮች መጠቀም መጀመር አለባችሁ። ለምን ከተባለ ሰዎች እናንተ ላይ ፎከስ አድርገዋል። እግዚአብሔር የሚከፍትላችሁ ትልልቅ ደጆች ይኖራሉ በዚህ መንገድ ማለት ነው። የመጨረሻው ደግሞ ጥርሳችሁ ቆሽሾ ካያችሁ። ጥርስ መቆሸሽ የሚመጣው ከምንድነው ካላችሁኝ በትክክል ጥርሳችሁን ባለመንከባከብና ራሳችሁን ባለመጠበቅ የሚመጣ ችግር ነው። ስለዚህ ጥርሳችሁ ሲቆሽሽ እናንተ እንኳን ምንም ባይመስላችሁ ሰዎች ግን እናንተን አይተው ያፍራሉ። ከዛ በኋላ ይገመቷችኋል። ይህ ሰው ራሱን አይጠብቅም፣ ራሱን ፕሮቴክት አያደርግም ብለው እንዲያስቡ ያደርጋል። ስለዚህ እንደዚህ አይነት ህልም ስታዩ በሰዎች ዘንድ ቫሊዩን ማጣት ወይም ደግሞ በሰዎች ዘንድ ዋጋችሁ እየቀነሰ እንደሆነ የሚያመለክት ህልም ነው። በዚህ ጊዜ ምን ማድረግ አለብኝ ካላችሁ ከእግዚአብሔር ዘንድ ሞገስን ልትጠይቁ ያስፈልጋችኋል። ሞገስ ሁልጊዜ በሰዎች ዘንድ ተቀባይነት እንድታገኙና ተወዳጅነት እንዲኖራችሁ ያደርጋል፣ በሮችንም ይከፍትላችኋል። ስለዚህ ከእግዚአብሔር ዘንድ ሞገስን ልትቀበሉ ያስፈልጋችኋል ማለት ነው። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁኝ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ።
ይህን እድል ስለሰጠኝ አመሰግናለሁ። አሜን አሜን አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920999642 ተባረኩ። ተባርካችኋል ቅዱሳን። ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ አብራችሁኝ እንድታገለግሉ አሳስባችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም